ሃያ ባላችሁ በሰላማችሁ ይብዛ እያልኩ ዛሬ ደግሞ ከተለያየ ቦታ የሰበሰብኳቸውን ቪዲዮዎችን በጋራ ሪያክት እናደርጋለን። ማንም ሰው ከዩቲዩብ እና ከሞት አይቀርም ብለን ጀምረናል። የተለያዩ ቪዲዮዎች ሪያክት እያደረግን ወደፊት እንቀጥላለን። ወደ ቪዲዮ እንሂድ። ይመቸኛል በጣም ምርጥ ትወናው ምርጥ ሁሉ ነገር ይመቸኛል። እኔ እንደዚህ አይነት ነገሮች ሪል ላይፍ ላይ ብዙ ጊዜ ያጋጥሙኛል። ብዙ ጊዜ ሰው ቤት ሂጂና እንደዚህ አይነት ነገሮች ያጋጥሙኛል። ጂሲ ሲፈታ ጂሲ ይባላል አይደለ? ሲፈታ ምንድን ነው ትርጉሙ? ጂሲ ማለት እቺ አብሪቬሽኗ ጂሲ የሚለው ጂሲ ማለት ሲፈታ ጂ ማለት ጉድ ማለት ነው። ሲ ማለት ኮንግራቹሌሽን ጉድ ኮንግራቹሌሽን። ኦኬ እንደዛ አይደለም። ጉድ ኮንግራቹሌሽን አለ። ኮንግራቹሌሽን ነው የሚባለው። ግራጁዌት ኮንግራቹሌሽን ዋት ጂሲ ምን ሊሆን ይችላል? አንደር ግራጁዌሽን። ቆይ ምን አይነት ደደብ ተማሪ ነው? ከብራውን ላጋብ ጂ የትምህርት ሚኒስቴር ከሆነ በኋላ እየተፈጠረ ያለው ተማሪ ምን አይነት ደደብ ነው? ጉድ ኮንግራቹሌሽን ከሆነ ብቻ ይመቸው። ግራጁዌሽን ኮንግራጁሌሽን አንደር ኮንግራቹሌሽን ታውቃለህ። ቤተሰብ ያለውን ሀብት ሁሉ አሟጦ አንተን አስተምሮ አንተ ኮንግራቹሌሽን ጉድ ምናምን ስትል እንዴት አያለቅስ? ኔክስት አድርገው እኔ አልተመቸኝም። በቃ ጂሲ ማለት እኮ ግራጁዌት ክላስ ማለት ነው። ያን ትርጉም የለውም። እንዴት እንደከበዳቸው ግራ ገባኝ። እስቲ ወደ ቀጣይ እንሂድ። ወይኔ መመታት ያለ ነው በስራ ላይ ግን የሰውየው አሳሳቅ ነው በጣም የተመቸኝ። ወይኔ አትም አስባ ነው ወይ አፕን ያደርጋል። በባልና በመስመር ፕላን ብዙ ጊዜ ይከሰታል። sometimes ሰው በቃ እንደዚህ አይነት ነገሮች ይከሰታሉ። ያንን ነገር እንዴት ማኔጅ ማድረግ አለብህ የሚለው ነገር ነው መከተል ያለብህ። እቺን ደግሞ እንመልከት። አንዳንድ ኩካይሲ የሆነ ሰው አለ። በቃ ከመሪ ተነስቶ ጸብ የሚፈጠር ሰው አለ። አንዳንድ ሰው የሚሳካለት ሰው አለ። በቃ አንዳንድ ሰው ደግሞ ከመሪ ተነስቶ የሚያስተዳድርም ሰው አለ። የባስ ችግርማ በቃ የደረሰ ሰው ያውቃል። እኔ አልፈርድም። እቺን ተመልከቱ እስቲ። ምን አስበው እንደዚህ አረበስዋ አንዳንዴ ይሄ ሀፕን ያደርጋል። ብዙ ጊዜ ህፃናት እኔ ብዙ ጊዜ ያጋጥሙኛል። ኢንተርቪየር ከእንደዚህ የረበሹ ያስቸግረዋል። በሺህ ወናቱ አራዳ ልውላል ብዳት ይመችም
አንዳንዴ ይሄ ቪዲዮ ስለሆነ አንዳንዴ አቅም ማውቅ ለምሳሌ ሪል ላይፍ ሀፕን የሚያደርጉ ነገሮች ሊኖሩ ይችላሉ፣ ግን ሰርቫይቭ እናደርጋለን ወይ የሚባለው ነገር ያስተምረናል። አሪፍ ቪዲዮ ነው። Do jeito que eu já tô zangado aqui pra me quebrar uma mesa bem አይተኛም እንዴ ማከለክ አንዳንዴ እንቅልፍ መጥቶብን እንቅልፍ ለመሽወድ ማናደርገው ኢትዮጵያ እዚህ ቪዲዮ ማጥፋት እኮ ይችል ነበር። ወይኔ ማርሹን ከተተው ከይሲ ሆነሳል እናቴ and the nation we all hate ብሎ አስተማሪ ጠይቀዋል። ልጁ ምን ብልተው ኤግዛሚኔሽን ሰርቶ ከሞተ በኋላ ምን ያጋጥመዋል? ምን ያውቃሉ? ሄሎ ኖ በለው ማለት እኮ በቃ ናይ አይሉ ጊዜ ጸጉር የሚያስተካክል ሰው ያውቃል ሪል ስትራግል እንዳለው ስትንቀሳቀስ ብዙ አይመቸውም። ግን በጣም ረብሻለ። ወይኔ የገጠር ትዝታ ወይ እኔ ገጠር እንዴት ደስ እንደሚለኝ ወይኔ ቢመቻችን ማለት እኔ ገጠር በጣም ደስ የሚለኝ ፈረንጆ ራሱ ደስ ብሎት እንዴት እንደሚቀርጽት ቢመቻችን ንጹህ ልብ ያለው እኮ ገጠር ነው እናቴ። እዚህ ከተማ ሁሉም የተበከለ ነገር ነው። ሁሉ ነገር አርቲፊሻል። አሶሳ ከተማ በቀድሞ ስሟ ማን ትባል ነበር? ወላይታ ዲቻ። ወይኔ ወላቸው ረስንታን ደደሱ ያለናት እኮ አንዳንዴ መገናዘብ ያለብን ነገሮች አሉ። አንዳንዴ ደግሞ አባይ ቲቪ ሚዲያ ላይ ነገሮች ስናወጣ ኤዲት ማድረግ አለብን። መልካሞቻችን እስካሁን ያያችሁት ቪዲዮ ይሄን ይመስል ነበር። እስከ ሳምንት በተለያዩ ቪዲዮዎች እስከምንመለስ ድረስ ሰላም ጤና ቸርቸር ያሰማን። ጉባይ